ዛሬ ጠዋት ላይ አንድ አስደንጋጭ ሁኔታ ተፈጥሯል። ዶክተር አብይ በራሳቸው ጠባቂ ተተኩሶባቸው ተገኝተዋል። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምንቆያችሁ፣ እነሆ የዕለቱን መረጃ አጠር ዘርዘር አድርጌ ወደ እናንተ አቀርባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ሁሌም ቢሆን ትክክለኛ መረጃ ወደ እናንተ ይድረስላለሁኝ። ዛሬ ጠዋት ላይ እጅግ በጣም አስደንጋጭ ነገር ተፈጥሯል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ በገዛ ጠባቂያቸው መኪናቸው ውስጥ ተመተዋል። ጠባቂያቸው ሰላይ ነው። እውነትስ እስከ ዛሬ ምን ቢበድሉት ነው ይህንን ያደረገው? ለምንስ ተኮሰባቸው? ከጀርባ ያለውስ ነገር ምንድነው የሚለውን ወደ እናንተ እናደርሳለን። ዛሬ በጠዋቱ ዶክተር አብይ በጥይት ተመተዋል። ጠባቂው እንደተተኮሰባቸው ወዲያውኑ በመከላከያዎች ተይዞ ወዲያው ሊረሸን ችሏል። ከመረሸኑ በፊት ግን እጅግ በጣም ብዙ ጥያቄዎች እያፋጠጡት ነበር። ከየት እንደመጣ፣ ለምን እንደመጣ፣ ለእንዴትስ እስከዛሬ ለዚህ ዓላማ ሊቆይ እንደቻለ እንዳሰሩት ተናግረዋል። ይህ ወታደር የፋኖ ፓርቲ እንደሆነ ተደርሶበታል። የፋኖ ፓርቲ ሆኖ ውስጥ ለውስጥ እንደሚያገለግል ሚስጥር እንደሚያቀብልና እሱም ከዚህ በፊት ፋኖ በነበረበት ሰዓት ብዙ ቤተሰቡን ብልጽግና እንዳሳጣው ቤተሰቦቹ ልጆቹን ተናግሯል። ይህንን በቀል ለመበቀል ስለሚፈልግ ለ5 ዓመታት ያክል ዶክተር አብይ ስር እንደ ውሻ ሲያገለግል ትርፍራፊውን ሲበላ የተባለውን እሺ ሲል የተባለውን ሲላላክ እንደቆየ፣ ነገር ግን አንድ የቀረችዋን ልጁን በዚህ ባለፉት 4 ቀናት ውስጥ መሙታን ሲሰማ እንዳላስቻለውና አድርግ ከተባለበት ቀን ቀድሞ ይህንን ሁኔታ ሊፈጽም እንደቻለ ተናዟል። ጠባቂው እርር ያለ ውስጡን ያቀዘቀዘ ይመስላል። 7 ቤተሰብን በ5 ዓመታት ውስጥ በዚሁ የብልጽግና ፓርቲ የተነሳ አጥቷቸዋል። ይህን ሊበቀል ለብዙ ዓመታት ደፋ ቀና ብሎ አጠገቡ ላይ ሆኖ ሲሰራ ቆይቷል። ነገር ግን በዚህ 4 ቀናት ውስጥ የሞተቿን ብቸኛ ልጁን ሲያስብ አላስቻለውም። ስለዚህ አንስቶ ተኩሶባቸዋል። ይህን ሁኔታ እየደጋገመ ሲያስረዳና ይህንን ነገር በማድረጉ ምንም እንደማይቆጨው ተናግሯል። ዶክተር አብይ በአሁኑ ሰዓት ከፍተኛ ክትትል ውስጥ ተኝተው ይገኛሉ። ፈጣሪ ይማራቸው አይማራቸው ኮመንት ላይ ሀሳባችሁን አስቀምጡልን። ወይዘሮ ዝናሽ እያንዳንዱ ወታደሮችን በዚህ ሰዓት መፍራት ላይ ይገኛሉ። ምንስ ያድርጉት? ማንንስ እንዴት ይመኑ? ይህ ለፋኖ አንድ ትልቅ እርምጃ አድሉ ይመስላል። ምክንያቱም ፋኖ ቢፈልግ ከስር ያሉትን እንደፈለገ አንዱን መርጦ ምንም አይነት ሁኔታን ማዘዝ እንደሚችል ግልጽ የሆነ ፍንጭ አሳይተዋል። ፋኖ በዚህ ሁኔታ እጅግ በጣም ደስተኛ ይመስላል። ምክንያቱም አንድ ፍርሃትን ተጨምሮባቸዋል። ዶክተር አብይ ከዚህ በኋላ ማንን ማመን እንዳለባቸው ማንንስ ማመን እንደሌለባቸው የተወዛገቡ ይመስላሉ። ጠባቂ ብለው ለ5 ዓመታት ብዙ ቦታ አብረውት የሄዱት ሰውዬ ጭራሽ የእሳቸው የተቃራኒ ፓርቲ አባል መሆኑን ሲሰሙ ምን ያህል ሊደነግጡ። ብቻ በዚህ ማለበዛ ለፋኖ ይህ አንድ ትልቅ እርምጃው ነው። አዲስ ነገር ሲኖር በእሳቸውም በኩል ወደ እናንተ ማድረስ ይሆናል። ዛሬም ነገም እንደምንለው ድል ለፋኖ።